የተቋማት ስብስብ የሀገርን ሥርዓት ይመሰርታል። ሀገር ደግሞ እንደየመልኳ የተለያየ ተቋም የሚኖራት ሲሆን ከመልኳ አንዱ የጎደላት ሀገር ሙሉ ማንነት አይኖራትም። ኢትዮጵያውያን ሙስሊሞች የሀገራቸውን መልክ ለማሳመርና ምሉእ ለማድረግ የዘመናት የተሳሳተ ትርክትን ለመቀየር ቆርጠው ተነስተው አምባገነንነትን አሽቀንጥረው በመጣል ወካይና አድማጭ ሥርዓት ለመመስረት ችለዋል። ይህንን ሥርዓት በመጠቀምም የራሳቸውን ተቋም ሕጋዊና ሕዝባዊ ለማድረግ ሁሉን አቀፍ እንቅስቃሴ በማድረግ የመጀመሪያ ምዕራፉን በውጤት ጀምረዋል። እናንተ የዚህ ታሪካዊ ጠቅላላ ጉባኤ አባል የሆናችሁት ሕዝብ አምኗችሁና መርጧችሁ ነው። የሕዝብ ድምፅ ደግሞ አማና ነው። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይለናል፣ إنا عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما جهولا ይህንን ከባድ የአላህና የሕዝባችን አማና ከሚወጡ ሰዎች ያድርገን። አዋጅ ቁጥር 1207/2012ን መነሻ ያደረጉት የኢትዮጵያ ልጆች ሕዝባዊ ምርጫ በማድረግ አዲስ ታሪክ ጽፈው አዲስ ምዕራፍ ከፍተዋል። ይህ ክስተት እውን እንዲሆን የሕይወት ዋጋ ለከፈሉ በትግል ሂደት ለተሰዉ ወንድሞቻችንና እህቶቻችን የታገላችሁለት ሕይወታችሁን የገበራችሁለት ዓላማ የመጀመሪያው ምዕራፍ ተሳክቷልና አላህ በጀነት ያስደስታችሁ። አላሁ አክበር። መቼም በዱዓችን አረሳችሁም። በቁርጠኝነት አመራር ሰጥተን ህዝባችንን በአንድነት አሰባስበን በአላህ ፍቃድ ለውጥ እንደምናመጣና ውለታችሁንም እንደምንከፍል አልጠራጠርም። አላሁ አክበር። ወንድሞችና እህቶች፣ ክቡራንና ክቡራት፣ እንድናገለግላችሁ ተስፋ በማድረግ እኛን በመምረጥ ላሳያችሁን ድጋፍ፣ ለሰጣችሁን እምነት እያመሰገንኩ በሙሉ አቅማችን የከተማችንን የሙስሊም ማህበረሰብ ለማገልገል ዝግጁ መሆናችንን በታላቅ ትህትናና እምነት ልገልጽ እወዳለሁ። ሕገ መጅሊስ የሚሉትን አዲስ ሰነድ በማዘጋጀት ሲለፋለት ሲደከምለት ሞት፣ አካል ማጣት፣ እስር፣ ስደትና ሌላም መስዋዕትነት ሲከፈልበረውን የጋራ ዓላማ በማሳካት በታሪክ መዝገብ ላይ አስፍረዋል። የተቋም ግንባታ የሚጀምረው በሕግና በመመሪያ የሚመራ ተቋም መፍጠር ሲቻል አንድ ተቋም ነው ተብሎ ሊጠቀስ ይችላል። ከዚያ አንጻር ምናልባት ወደፊት ለምንሰራቸው ስራዎች መሰረት የጣለ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሕገ መጅሊስን በከፍተኛ ባለሙያዎች ሲያስረቅቅ ቆይቶ ሕገ መጅሊሱን አጸድቆ የተለያዩ ሹመቶችንም አጸድቆ አልፏል። ይህ ትልቅ መሰረት ነው። በዚህ የታሪክ ምዕራፍ ላይ መገኘት ለተግባራዊነቱ መስራትና በኢትዮጵያ ሙስሊሞች ታሪክ የመጀመሪያ ተብሎ በሚጠራ ጉዳይ ላይ አሻራን ማሳረፍ ከጌታችን አላህ ሱብሓነሁ ወተዓላ መመረጥን ይጠይቃል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ሕገ መጅሊስ 01/2018 ኢትዮጵያውያን ሙስሊሞች አሁን ያለባቸውን ችግር ለመፍታት የወደፊት ሂደታቸውን የሚያሳይና የሚያመላክት እንዲሁም ለቀሪ ዘመናቸው ችግር መፍትሄ የሚያመጣ ሰነድ እንዲሆን በዚህ ዘመን እውን ሆኗል። ይህ ዓመት ከጠንካራና ዘለቄታዊ ሰነድ ማዘጋጀት ባለፈ የልማት፣ የማኅበራዊ፣ የዲን ተግባራትን በማስፋፋትና በሌሎችም መልካም ሥራዎች ውጤት የተገኘበት ሆኖ ያለፈ ዓመት ነው። መስጂዶችን ለመገንባት የመሠረተ ድንጋይ ከመጣል የተሻገረ ተግባር በመፈጸም አጠናቆ ለማኅበረሰባችን የማስተላለፍ ሥራ ተሰርቷል። ይህ ተግባር በተለያዩ ክፍለ ከተሞች ተከውኗል። በአቃቂ ቃሊቲ ክፍለ ከተማ
ከቱርኪያው ቬሬኔል ፋውንዴሽን ጋር በመተባበር የተገነባው ያልዩ መስጂድ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤትን የተለያዩ ባህሪያት የሚገልጽ ነው። የመስጂዱ ግንባታም እንዲሁ መስጂድ ብቻ ሳይሆን የማስተባበር አቅም የታየበት፣ የዲፕሎማሲ አቅም የጎለበተበት፣ የመምራትና የማስተባበር ክህሎቶች ከፍ ያሉበት ሲሆን በሥራው ሂደትም ፍጥነት፣ ጥራትና ሌላም አስፈላጊ ጉዳዮች ትኩረት የተሰጠባቸው ነበሩ። የእንግዳ ተቀባይ ክብር ይህን ፕሮጀክት መጥቶ ጥያቄዎች የሚቀርቡ ሰዓት እንግዲህ ቦታ አለ ወይ ነው፣ የት ይሰራ የሚል ጥያቄዎች ይነሳሉ። ከአሁን በፊትም ተናግሬዋለሁ፣ ሳላመሰግን አላልፍም። እስከ ዛሬ ድረስ እስላማዊ ተቋሞቻችን ተገቢውን አገልግሎት ለህዝቡ አይሰጡም፣ አንዳንድ ማስተካከያዎች ይኖራሉ የሚሉ ክሶች ነበሩ። ይሄንን አባታችን ሼህ ሱልጣን አማን ይሄንን በደንብ አስተካክለውታል። እንደዚህ ያለ ፕሮጀክት መስራት እንፈልጋለን፣ የት ቦታ ይኖራል አዲስ አበባ ስንል በስራ ሰዓት አይደለም ማታ ላይ በእንቅልፍ ሰዓት እንዳያድር ብለው 4 ቦታዎችን ከነዚህ መርጣችሁ መስራት ትችላላችሁ አሉ። ሁለተኛ እንግዶችን አመጣንና 4 ቦታዎችን አሳየናቸው። እነሱ ይሄን ቦታ መረጡ፣ አልዩ መስጂድን። በቱርክ ህዝብ ለኢትዮጵያ ሙስሊሞች ያላቸው ፍቅር፣ ድጋፍ በብዙ ዘርፎች ተገልጸዋል። ዛሬ የምናስጀምረው ፕሮጀክትም ሕያው ማሳያ ነው። ከ2 ወራት በፊት በፍሬኔክ አሶሲዬሽን ድጋፍ የተገነባውን መስጂድ በደማቅ ስነ ስርዓት ማስመረቃችን ይታወሳል። ዛሬ ደግሞ በዛያው ፕሮጀክት ሁለተኛ ምዕራፍ የሆነውን የአዳሪ ትምህርት ቤት ግንባታ መሰረት ለመጣል ተሰብስበናል። ይህ ለኛ ተራ የግንባታ ስራ አይደለም። የወደፊት ትውልድን የሚገነባ የእውቀትና የሥነ ምግባር ተቋም መሰረት ነው። በዚህ መልኩ አቅም ያላቸውን ባለቅን ልቦችንና ለጋስ እጆችን በማስተባበር የአዲስ አበባ መጅሊስ እየሰራቸው ያሉ ስራዎች ትውልድን የሚያንጹ፣ የኢትዮጵያውያንን ችግር የሚጋራና ለመፍትሄውም አብሮ የሚሰራ ተቋም ሆኗል። በዚህም ሥራ ጊዜያዊ ሸራን ወደ ዘለቄታዊ ተቋም በመቀየር ተውፊቅ ሆኗል። ታሪክ ልሳን ቢናገር ሰነድ ቢገለጥ ቢዘከር የትናንታችን መወሻ። ይህ ዓመት የተለያዩ አልሚዎች፣ ሐሳብ አለን የሚሉ ሙያተኞች፣ ያላቸውን ለማካፈል የሚተጉ በርካታ ዘርፍ ውስጥ ያሉ ሙስሊሞች ወደ መጅሊሱ መጥተዋል። መጅሊሱም ፈልጓቸው ወደ እነርሱ ሄደዋል። በዚህም በከተማችን የተለያዩ አካባቢዎች ግንባታዎችና መልካም ሥራዎችን እንድንመለከት አድርጓል። ይህ ሂደት የባለሀብቶችን የመገንባት ፍላጎትን ብቻ ሳይሆን ገንቢዎችም ሐሳብ ያላቸውም አካላት እንዲሁም ሌላው የሚያምነው የሚያግዘው ሐሳቡን የሚያዳምጠው ተቋም እንዳለው ማመኑን የሚያሳይ ነው። ይህ የአዲስ አበባ መጅሊስ የመታመን የማገዝና የማድመጥ ባህሪ በቀጣይም የሚታዩና በእሴቶቹ መካከል ሆነውም የሚዘልቁ ናቸው። ሥራን ውጤታማ ከሚያደርጉ አካሄዶች ውስጥ የአቅም ግንባታ፣ አደረጃጀትን ማጠናከርና በተሰጠው ሥራ ላይ ክትትል ማድረግ ተጠቃሽ ሲሆኑ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በዚህ ረገድ ሰፋፊ የሥልጠናና የአቅም ማጎልበት ሥራዎችን ሰርቷል። ለምሳሌ መሪ ለምንድን ነው የማይሆነው ሲባል ቪዥን መፍጠር አይችልም። በቃ ይሄ ሰው የሚጠቀመው ይሄኛው ንስፉል አይመን ነው፣ ይሄኛውን አእምሮ ፓርት ነው የሚጠቀመው። ይሄ ደግሞ ምን ለማድረግ አይጠቅምም? ተሰውር ለማድረግ አይጠቅምም። ቪዥን ደግሞ ተሰውር ነው። ራእይ ደግሞ ምንድነው? ተሰውር ነው። ያልተፈጠረን ነገር እንደተፈጠረ እንዲፈጠር እንደምትፈልገው አይነት አድርገህ ስለ አእምሮ ውስጥ አስቀምጠህ ለሌሎች አጋርተህ አሰልፈ መንቀሳቀስ ስለሆነ ማለት ነው። ሐሳብ ላይ በጣም
ቆልፈነዋል አእምሯችን ካላሰብን በልጠና አንገኝም ካላሰብን ትክክለኛውን ነገር አንረዳም ስናስብ ደግሞ ብዙ አይነት አስተሳሰቦች አንደኛው አስተሳሰብ ስትራቴጂክ ቲንኪንግ ነው ስትራቴጂያዊ እሳቤ ነው ከስትራቴጂያዊ እሳቤዎች መሃል አንደኛው ክፍል ደግሞ ስርዓታዊ እሳቤ ነው ሌላኛው ክሬቲቪቲ ነው ፈጠራ የታከለበት እሳቤ ነው ሌላኛው ደግሞ ፊውቸር ኦሪየንትድ ነው ወደፊት እንዴት ይሆናል የዛሬ 10 ዓመት 20 ዓመት ቀድሞ ማሰብና መዘጋጀት እነዚህን የመሳሰሉ ነገሮች ዛሬ የምናየው ስርዓታዊ እሳቤ ማሳደር ትችላለህ እነዛ ሰዎች ያንተ ተከታዮች መሆን አለባቸው በዚህ አጋጣሚ ፎሎወር ከሌለው ሊደር ሊባል ይችላል ወይስ አይችልም የሚል ጥያቄ አለ አብሮ ፕሮጀክቶችንም በቅርበት በመከታተል በኩል በስራ አስፈጻሚ ደረጃ በሚመራ ቡድን የቅርብ ክትትል በማድረግ በስራ ሂደት የሚያጋጥሙ ችግሮች እንዲፈቱ አድርጓል የበጀትና ሌላም ጉዳዮችን ለመወሰን በቅርበት መገኘቱ ትልቅ እገዛ አድርጎለታል ከዚህ ባለፈ ግን ማህበረሰቡ የሚያነሳቸውን ጥያቄዎች በቀጥታ ለመረዳት እድል ፈጥሯል ከልማት ስራዎች ጋር በተያያዘ በዚህ ዓመት በተለያዩ ክፍለ ከተሞች ለመስጂድና ለመድረሳ የሚሆን አዳዲስና የማስፋፊያ ምላሽ ያገኙ መሬቶችን በመቀበል ለማህበረሰቡ የማስተላለፍ ሥራ ተሰርቷል ለዚህ ተግባር የሚያስፈልጉ የካሳ ክፍያ ፕላን ስምምነት የግንባታ ፍቃድ የዲጂታል ካርታ አገልግሎት ለማግኘትና ለልዩ ልዩ የመሬት አገልግሎቶች ወጪዎች የሚሆን ከ21 ሚሊዮን 424 ሺህ ብር በላይ ከመጅሊሱ በማውጣትና ክፍያ በመፈጸም አመርቂ ሥራ ተሰርቷል የእንግዳ ተቀባይ ክብር የሁለት ሂጅራዎች ምድር ከፍተኛ ምክር ቤቱ በዚህ ዓመት የጠየቃቸውን የመሬት ጥያቄዎች ሁሉ መልስ ባያሰጥም የነበረው ሂደትና የተገኘው ውጤት ግን ለቀጣዩ ሥራ በጣም ጥሩ መነሻ ሆኖ አልፏል ከልማት ሥራዎቻችን ውስጥ የመካነ መቃብር ይዞታዎችን ሕጋዊ ከማድረግ ባለፈ መሬቱ እንዳይወረር ዘላቂ ግንባታ በማከናወን እያስከበረው ይገኛል ሂደታቸው በአመርቂ ሁኔታ ላይ የሚገኙና በቅርቡ ተጠናቀው ሙሉ አገልግሎት ለመስጠት የተዘጋጁ መስጂዶችና መድረሳዎችን ያካተቱ ፕሮጀክቶች የ2019 በጀት ዓመትን ለማድመቅ የሚጠባበቁም ጥቂት አይደሉም ኢትዮጵያ እንደ ሀገር በመልካም ስም እንድትጠራ ያደረጋት የ1447ኛው ዓመተ ሂጅራ የሐጅ አገልግሎት በመሪው ተቋማችን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተሰራው ምርጥ ሥራ ላይ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የነበረው አበርክቶ እጅግ የተመሰገነ የአላህን እንግዶች ክብር የጠበቀ የተቋማችንን ዓላማ ግልጽ ያደረገ ሆኖ የተቋም ግንባታ ምንነትን የአመራር ቆራጥነትን ያጎላ አንጸባራቂ ድል ነበር በዚህም ሀገራችን ከዓለም ተስተናጋጆች ጋር ተወዳድራ ባለ ዳይመንድ ሆና እንድትመረጥ አድርጓታል ይህ የላቀ አገልግሎት አሰጣጥ የሚቀጥል ሲሆን በሌሎችም ዘርፎች እንዲደገም ተሞክሮው የሚሰፋ ልምድም የሚወሰድበት ጭምር ሆኖ አልፏል የሁለት ሂጅራ የሥራ ስሙ ማኅበራዊ ዘርፍ ቢባልም መሰረቱ ግን ዲነል ኢስላም በሆነው የሰደቃ ሥራ ምክር ቤቱ ሲኖረው ከካዝናው የሚጎድለውን ደግሞ ከአኽለል ኸይሮች እያመጣ በተቻለው መጠን ወገኖቻችንን ለመድረስ ሞክሯል ባለፈው 46 ሚሊዮን ከሰጠነው ዘንድሮ በ1447ኛ ዓመተ ሂጅራ በአስቤዛ እደላና በማዕድ ማጋራት ሥራ በኢፍጣር ሥራ ወደ እስከ 80 ሚሊዮን ብር በላይ ወጪ ተደርጎ ከ150 ሺህ ሰው በላይ በዚህ በእርዳታ ተጠቃሚ እንዲሆን ተደርጓል ኢትዮጵያዊ መልክን ለመያዝና የሰላም እሴት ግንባታ ላይ የሚያተኩረው የአዲስ አበባ ሃይማኖት ተቋማት ጉባኤ ላይ ንቁ ተሳትፎ በማድረግ ማህበረሰባችንን ወክለናል ጥያቄዎቻችንን በዚህ ተቋም በኩል ለሚመለከተው አካል እንዲቀርብና በዛው በኩል መልስ እንዲያገኝ በርካታ ሥራዎች ተሰርተዋል አልፈነው ገድለ ሀበሻ ኢስላምን ለሌላው የምንነግርበት የዲናችንን
የአብሮነታችንን በአንድነታችን ውስጥ ያለውን ብዝሃነታችንን ለተቀረው ማህበረሰብ የምናሳይባቸው አንጸባራቂ የዒድ ውሏችን በሚመጥነን ልክ እንዲሆን የሚሰራው ሥራ ዘንድሮ ከፍተኛ መሻሻል አሳይቷል። ይህ መሻሻል እንዲመጣ የምክር ቤቱ አመራር በትልቅ ትኩረት ሥራውን መርቷል። በዚህም ከማህበረሰባችንና ከባለድርሻ አካላት የላቀ ምስጋና ቀርቧል። ድምቀቱ ሰላሙና ሌላውን መገለጫ በቅንነት የተመለከተውን ሁሉ የገዛ ሆኗል። አላሁ አክበር አላሁ አክበር። በሀገራዊ ጉዳዮቻችንም ላይ አመራሩ ፊተኛ ሆኖ በመገኘት የሚጠበቅበትን አድርጓል። አርአያም ሆኖ በሚገባ ማንነቱን አሳይቷል። ታሪክ ልሳን ቢናገር ሰነድ ቢገለጥ ቢዘከር ከመጅሊስ ምርጫ በኋላ የመጣው አመራር ያዘጋጀውን ሰነድ የሚመጥን የሥራ ቦታ ዝግጅት፣ የመዋቅር ዝርጋታ፣ የሰው ኃይል ማብቃትና ሌሎች ቅድመ ዝግጅቶችን እያደረገ ይገኛል። ምክንያቱም ያልተመለሱ በርካታ ሥራዎች ይቀሩታልና እነዚህን ጥያቄዎች ከግብ ለማድረስ ሁለንተናዊ ርብርብ ይጠይቃል። የዛሬው ጉባኤ የሚያጸድቃቸው የተለያዩ ጉዳዮችም የዚህ ቅድመ ዝግጅቶች አንዱ አካል ተደርገው የሚቆጠሩ ሲሆን ለተግባራዊነቱም በአብሮነት ይሰራል። ታሪክ ልሳን ቢናገር ሰነድ ቢገለጥ ቢዘከር ከላይኛው እርከን እስከ ወረዳ ያለው የመንግሥት አመራር፣ የጸጥታ ዘርፍና ሌሎችም ተያያዥ ተቋማት በበርካታ ጉዳዮቻችን አብረውን ነበሩ። የኢድ ድባቡ እንዲያምር የጸጥታ ጉዳይ እንዳያሳስበንና በሌሎችም ጉዳዮች እንዳንቸገር የመንግሥት አካላት ከፍተኛ ጥረት አድርጓል። ይህ የቅርብ እገዛ በቀጣይ በሁለንተናዊ የልማትና የትብብር መስክ መቀጠል ያለበት መልካም ተግባር ነው። የሁለት ሂጅራዎች ምድር